አሞራው ዱርዬ ልጅ ነው። ግልጽ ነው የምናገረው። እኔ ልጄ ብትሆን ለአሞራው ዞር ብያ ላይ ይህ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ በጣም የሚያሳዝን ነገር ነው ሶሻል ሚዲያ ላይ ያየ ነው። ዴዚና አሞራው መለያየት እንዳለባቸው የዴዚ እናት እንዳልፈለገች ለዴዚ ነገረቻት እና ዴዚና አሞራው እንደተለያዩ ነው ያየ ነው። እና በጣም ያሳዝናል። የመለያየታቸው ምክንያት አሞራው ትግሬ ስለሆነ ብቻ ነው በሚል ነው። እና እንደዛ ነው እንግዲህ ያው በጣም የሚያሳዝን የሚዋደዱ ሰዎች በዚህ ምክንያት ሲለያዩ በጣም ያሳዝናል፣ በጣም ይደብራል። እና ፍቅራቸውን እንግዲህ መልስላቸው እንላለን። ግን እንግዲህ እንዳየነው እንደተለያዩ ነው። ዮኒ ማኛ አሞራው አሜሪካ ስላለች ነው መጀመሪያ አይወዳትም። እሷ አሜሪካ እንዴት በሚል ነው እንግዲህ ያው እውነታው የቱ እንደሆነ አናቅም። ወሳኙ ዴዚና አሞራው ናቸው። ፍቅር ካለ በሰማይ መንገድ አለ የሚባል ነገር አለ። ስለዚህ እንግዲህ ያው በፍቅራቸው ተደስተን በመለያየታቸው በጣም ተከፍተናል። እና ያለውን ነገር እንግዲህ ቀስ በቀስ የምናቀርብላችሁ ይሆናል። ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮመንት በመጻፍ ቤተሰብ ይሁኑ። እና እንደዛ ነው። በጣም የሚያሳዝነው ነገር ደግሞ አሞራው ሰማይ መሬት ይሆናል፣ መሬት ሰማይ ይሆናል እንጂ እኔ ዴዚን አልተዋትም በማለት እየፎገረ ነው። ማን እንደሚያሸንፍ እናያለን። እንግዲህ ያው ፍቅር ያሸንፋል በሁሉም ነገር። ግን አሞራው ላይ አንዳንድ ጥፋቶች ይታያሉ። ትንሽ የቸኮለም ይመስለኛል። መቸኮል የለበትም። ለፍቅር ሰው ትዕግስተኛ መሆን አለበት። እንግዲህ አሞራው መልካም እድል እንልሃለን። በዚህ አጋጣሚ ያው የወደዱትን ሰው ማግኘት በጣም እድለኝነት ነው። እውነተኛ ፍቅር ካለ ማንም ሰው አይለያይም። እና ለማንኛውም በጣም ያሳዝናል። እንግዲህ ያለው ነገር ይሄ ነው። ቀስ በቀስ እስቲ ያለውን ነገር እናያለን። ለዚህ የዴዚን መልስ እንግዲህ በትክክሉ አልሰማንም። የእሷ ውሳኔ ምን እንደሆነ ለእናቷ የመለሰችው መልስ ምን እንደሆነ አልሰማንም። አሁን ላይ ዴዚና እናቷ ተጣልተው እንዳሉ ነው። በዚህ ምክንያት ተጣልተዋል። እናትና ልጅ እንግዲህ ያው ቢጣላም ምንም ቢሆን ልጅ ቢሮጥ እስከ ዳቦ ቤት ይባላል። ዴዚ ያው የትም አትደርስም። እና አሞራውና ዴዚ መሀል ፍቅር ካለ ፍቅር ያሸንፋል። እንግዲህ መጨረሻውን እናያለን እላችኋለሁ። ቤተሰብ እንግዲህ የተዋደደን ሰው መለያየትን አያስቡለትም። አንድ ያደርጋችሁ። እንግዲህ ያው ብሄር ምንም አይደለም፣ ዋናው ፍቅር ነው። የዴዚ እናትም ይሄኛውን እንግዲህ በጥያቄ ውስጥ አስገብታ የልጇን ፍቅር ማትረፍ አለባት እላለሁ። ዴዚም እንግዲህ አሞራውን በጣም ትወደዋለች። በጣም በጣም ከልብ ነው የምትወደው። አሞራውን በጣም ይወዳታል። እንግዲህ ያው የማን እንደሚያሸንፍ እናያለን። ለማንኛውም እንግዲህ የዮኒ ማኛን ድምጽ ሰምተናል። ከእናቷ ይልቅ ዮኒ ማኛ በጣም እየፎገረ ነው። እና ዮኒ ማኛ በሁለት ሰው መሀል እንግዲህ ያው ፍቅር የሚባል ነገር አለ። እና እንደዛ ነው። ለማንኛውም ፍቅራችሁን ይጨምርላችሁ፣ ፍቅራችሁን ይመልስላችሁ ላለው የዴዚን ማሚም ደግሞ እንግዲህ ሆዷን ያራራላት። እንግዲህ የእናቷን መልስም አልሰማንም። የሚዲያ ወሬ ነው። እንደዛ ነው። ለዚህ ቻናል አዲስ የሆናችሁ ገባ ገባ እያላችሁ ሰብስክራይብ በማድረግ ላይክ፣ ኮመንት በመጻፍ አበረታቱኝ እላችኋለሁ።
ሰላማችሁ ይብዛልኝ፣ ይመቻችሁ።